ማህበራዊ ህመማችንንና የፖለቲካ ውጥረቶችን በዜና እወጃ ቅርጽ አዋዝቶ በማቅረብ በአጭር ጊዜ ውስጥ የሚሊዮኖች ስልክ ውስጥ የገባው ተወዳጁ ወጣት ኮሜዲያንና ተዋናይ ምናለ ያረጋል ዛሬ ሰኔ 10 ቀን 2018 ዓ.ም በጸጥታ ኃይሎች ቁጥጥር ስር መዋሉ ተሰምቷል። ይህ ዲና ፕላስ ኒውስ ነው። ኮሜዲያን ምናለ ያረጋል ከመታሰሩ ጥቂት ቀናት በፊት የለቀቀው የመጨረሻ የቪዲዮ ይዘት ልክ ዛሬ በእሱ ላይ ለሚደርሰው ነገር አስቀድሞ የተናገረው ትንቢት ይመስል ባለስልጣንና አርቲስት ፊት ለፊት የሚጋጩበትን መድረክ በጥልቀት የፈተሸ መሆኑ ነው። ለመሆኑ በሚሊዮን የሚቆጠር ህዝብ እያየው በማህበራዊ ሚዲያው ስሙ እየተጠራና የሰውን የጠፋ ሳቅ የመለሰ አርቲስት ለምን በእስር ቤት ሌላ ጥላ ስር እንዲያልፍ ይደረጋል? ኮሜዲያን ምናለ ያረጋል ከመታሰሩ በፊት የተናገረውን እያንዳንዱን ቃል ዛሬ በዚህ ልዩ ዘገባ በጥልቀት እንፈትሻለን። ሰላም የዲና ፕላስ ኒውስ ቤተሰቦች፣ ዛሬ ሁላችንም ቆም ብለን እንድንጠይቅ ስላደረገን አንገብጋቢ ጉዳይ በሰፊው እንወያያለን። እውነቱን ለመናገር በአሁኑ ወቅት በኑሮ ውድነትና በተለያዩ ማህበራዊ ውጥረቶች የተነሳ አብዛኛው የኢትዮጵያ ማህበረሰብ ቀልድ ማየትና ማዳመጥ ራሱ እየረሳው ነው። ሰው ሁሉ በዕለት ተዕለት ኑሮ ላይ በሚያጋጥሙት ከባድ ጭንቀቶች ተወጥሮ ባለበት በዚህ አስቸጋሪ ዘመን ይህ ወጣት ኮሜዲያን ምናለ ያረጋል ግን አዲስ ተስፋንና አዲስ የጥበብ በር ይዞ ብቅ ብሏል። ጤና ይስጥልኝ የተከበራችሁ ያልሞታችሁና ያልታገታችሁ ኢትዮጵያውያን እንደምን ሰንብታችኋል? ዘና ዜና ተጀምሯል። ከዜናዎቹ ጋር ምናለ ያረጋል ነኝ። ምናለ ያረጋልን በአጭር ጊዜ ውስጥ የብዙሃን ወዳጅ ያደረገው ዝም ብሎ ሰውን ለማሳቅ ብቻ የሚወረወሩ ቃላትን አለመጠቀሙ ነው። የእሱ ቀልዶች በጥልቅ ማህበረሰባዊ ሂስ ወይንም ሶሻል ክሪቲሲዝም የተሞሉ ናቸው። አንዳንዴ ሁሉም ሰው በውስጡ ይዞት የሚጨነቀውን ነገር ግን ምን ዕጣ ፈንታ ይመጣብኝ ይሆን ብሎ የሚሸሻውን አንገብጋቢ ጉዳይ ምናለ ብቻውን ደፍሮ ወደ አደባባይ ያመጣዋል። በተለይ ዜና ሜትሮሎጂ እያለ በቁም ነገር መልክ የሚያቀርባቸው ቀልዶች ተመልካቹን እያሳቁ እርር የሚያደርጉ በሳቅ ውስጥ ትልቅ ለቅሶንና ህመምን የሚያሳዩ ድንቅ የጥበብ ስራዎች ናቸው። ጎርፋት ተራመሰው ጠቅላላ ሰፈሩ ከዝናብ ለመሸሽ ዳስ ጥሏል አገሩ ከዝናብ ለመሸሽ። ለመሆኑ የዚህ ልጅ ጥበብ ለምን በዚህ ልክ በህዝብ ዘንድ ትልቅ መነጋገሪያ ሊሆን ቻለ ለሚለው ጥያቄ እሱ ራሱ የመናገር መብትና የፖለቲካ ስርዓት እንዴት መሆን እንዳለበት ያብራራበት መንገድ መመልከት በቂ ነው። ምናለ በቪዲዮ ላይ ያነሳው ሐሳብ እጅግ ብዙ ሰዎችን ያስገረመና ያስደመመ ነበር። በሀገራችን ባለው ልማድ አብዛኛውን ጊዜ የመናገር ነፃነት፣ የመተቸት መብት ወይንም ሐሳብን በነፃነት የመግለጽ ጉዳይ ልክ በአንድ ባለስልጣን መልካም ፈቃድ የሚሰጥ ወይንም ከስርዓቱ የሚለመን የበጎ አድራጎት ስጦታ ተደርጎ ይወሰዳል። ባለስልጣኑ ሲፈቅዱ የምትናገርበት፣ ሲከለክሉ የምትዘጋበት ሲስተም ነው። ትክክል አይደለም ነው ማለት። ሰው የራሱ ሐሳብ አለው አይደል? የሚያሳስር ሐሳብ አይደለም የምታነሳው ሐሳብ የጥላቻ ንግግር ቢሆን ወይም ደግሞ አንድን ግለሰብ በደንብ አድርጎ የሚሰድብ የሚያጥላላ የሌለውን ማንነት የሚሰጥ አይነት ከሆነ ሊያሳስር ይችላል። ነገር ግን ሁላችንም የምንስማማበትን ሐሳብ ይዘመታ የሚያስፈራ ነገር አለ። የመናገር መብት ማንም ሰው በችሮታ ሊሰጠው ወይንም ሊነፍገው የማይችል ይልቁንም እያንዳንዱ ሰው ወደዚህ ምድር ሲመጣ ይዞት የሚመጣው የተፈጥሮ ስጦታው መሆኑን በከፍተኛ ብስለት አብራርቷል። አንድ የፖለቲካ ስርዓት ጤናማ ነው ሊባል የሚችለው ዜጎች በነፃነት መተቸት ሲችሉና ስርዓቱን ለተቹት በሩን ክፍት ሲያደርግ ብቻ መሆኑን በድፍረት ተናግሯል። ልክ አይደለም ይሄ ሰውዬ ወይ በሐሳብ መሞገት ነው ያለበት። በቃ እንደዚህ ይሄ ነገር ትክክል አይደለም እስቲ አሳመነኝ ምናምን ነው ማለት ያለበት። መንግስትን የማሰር መብት የሰጠው የለም። ማንም መብት አልሰጠውም ነው ማለት። በቃ አንስቶ ወስዶ ይጨምርሃል፣ የሆነ ጊዜ አውጥቶ ይለቅሃል። ሲም አድርጎ ምናምን ተወጣለ ምናምን መብት ከማን ነው ታዲያ የሚቀበለው? ከህዝቡ ነው። እኔ እኮ መብት በልመና አይሆንም። ኮሜዲያን ምናለ ያረጋል በቁጥጥር ስር ከመዋሉ ጥቂት ቀደም ብሎ ለመጨረሻ ጊዜ ለህዝብ ያደረሰው የቪዲዮ ይዘት ባለስልጣን ቨርሰስ አርቲስት ድምጽ በጥርስ የሚል ርዕስ ያለው ነበር። ታዲያ ይቺ ድምጽ በጥርስ የምትለው ቃሉ ዛሬ ራሱ እስር ቤት ሲገባ ትልቅ ትርጉም ሰጥታለች። ጥርስን ነክሶ ፍርሃትን አሸንፎ ህመምን በሳቅ ውስጥ ደብቆ መናገር ምን አይነት ከባድ ዋጋ እንደሚያስከፍል ምናለ በተግባር አሳየን። ተረጋጉ፣ ምንድነው ሊሞቱ ነው እንዴ አሉኝ። አዎ ልሞት ነው፣ ግን አሁን አልሞትም መርጬ ነው ሞት አልኩኝ። ቀጥታ ከሬሳ ሳጥን ቀጥታ ነው ምርጫ ሳጥን ውስጥ ያልኩት። እውነቴን ነው የምልህ ልሞትልህ እንዴ ይኸውልህ የኔን ድንኳን የተጠቀመው ምርጫ ቦርድ በቃ ከዚህ በላይ ምን ልበልህ? እንግዲህ ምን ልበል? ከዚህ በላይ ምን ደስ የሚል ነገር አለ እንዴ? ለኔ እምባ ሊሰጥ የመጣው ነው ድምጽ የሰጠው። ይህንን ቪዲዮ በለቀቀ በጥቂት ቀናት ውስጥ በቁጥጥር ስር መዋሉ ያ የተናገረው ጥበባዊ ስጋት በገሃዱ ዓለም በእሱ ላይ እንዲፈጸም አድርጎታል። በአሁኑ ወቅት የደረሰበት መታሰር ዋነኛ ምክንያት በግልጽ ባይታወቅም ከወቅታዊ የሀገሪቱ ፖለቲካ ሁኔታ ጋር ተያይዞ ሊሆን እንደሚችል የብዙዎች ግምት ነው።
የተከበራችሁ የዲና ፕላስ ቤተሰቦች እናንተስ በኮሜዲያን ምናለ ያረጋል በቁጥጥር ስር መዋል እና ስራው ላይ ባነሳቸው ሐሳቦች ዙሪያ ምን አይነት አስተያየት አላችሁ? ያላችሁን ማናቸውንም ሐሳብ ከስር ኮሜንት ላይ አስፍሩልን። ሁል ጊዜ እንዲህ ያሉ ወቅታዊ ፕሮግራሞችን በፍጥነት ለማግኘት የዲና ፕላስ ኒውስ ቻናልን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ መረጃ እስከምንገናኝ ድረስ ሰላም ቆዩ። ግን አሁን የተሻለው መንገድ ምንድነው ታዲያ ብለ የምታስበው? እስቲ ሌላ ብሔር ምልከታ ብናመጣ አይ ምን እንድናደርግ እንችላለን? ሁሌ እንደዚህ ወጣቱ ሰው አሁን በቃ ቴክ ኦቨር ካላደረገ ምናምን ሁሌ ያማረርን ፖለቲክሱ እኛን እንደማይመለከተን አድርገን እየኖርን የፖለቲክሱ ገፈት ቀማሾች ነን እኛም። በቃ ትክክል ማለት ሰርተ ካልበላ ሰላም ከሌለ ምናምን ወጣቱነት ምንድነው? እኔም ያን ስታንድ አፕ ኮሜዲ እንድጽፍ ያደረገኝ ነገር አንዱ ይሄ ነው። በቃ ምን ዩኒቨርሲቲም ተምረን ከብዙ ሰዎች ጋር አንድ ዶርም ውስጥ ተኝተናል። ሶሉሽኑ ምንድነው ብለህ ታስባለህ? ምን አሁን ሁሉ ጊዜ የተባለ ነው። አይ ይሄ የዞሩ ጉዳይ እኮ እንደማይጠቅም ላይ ያሉትም ያውቃሉ ነው የምልህ እኮ። ግን አሁን ገበያው ይሄ ሆነ። በቃ ይሄ ነው እየተሸጠ ያለው ሐሳብ። አሁን ሐሳብ ጠፋ መሰለኝ። እየተሸጠ ያለው ሐሳብ የዘር ሐሳብ ሆነ። በቃ እሱ ሆነ እንዳልኩክ ነው። የሆነ ነገር ታመጣለህ። አይ ክልልን የሚጠቅም ሐሳብ ነው ማመጣው ነው የምትለው። የሀገርን ኢትዮጵያን የሚጠቅም ምናምን የሚለው ነገር እየቀረ መጣ። አሁንም በስታንድ አፕ ኮሜዲው እነዚህ ነገሮች እየገፉ ይመጣሉ። እነዚህ በደንብ እንደ እነሱ እስካላቆሙ ድረስ እንደኛ ለምን እንቆማለን? ማንን ፈርተን እንቆማለን? ወንድሜ ምን ያስፈራል እንዴ? የሚመጡት ነገሮች ያንን ተከትሎ ሊመጡ የሚችሉ ነገሮች ማለት ነው። ይሄን ነው እኮ ማለት እኔ ከዚህ በፊትም ሁሌ ለጓደኞቼ የምላቸው ነገር አሁን እንደዚህ የፖለቲካ ነገር ስትሰራ የዜናውም ላይ ምናን አለ ከዛ አንተ መንግስት ነካሽ ምናምን ይልሃል። እንደዚህ በጣም ተሳቆ ነው ማለት መንግስት እኮ አንተን እየነካ ነው። ወፍታድ ምን ያሳቀኛል ነው ማለት እሱ ሚነካል አንተም ትነካዋለህ ነው ማለት መንግስት እኔን እየነካኝ እኔ ደግሞ ማለት ለምን ይሄን ነው እኮ ማለት እና ሁለተኛ በኮሜንት ምናን ይነግሩሃል። አሁን ለምሳሌ አው ገብተህ ቲክቶክ ላይ ማየት ይችላል የኔ ስራዎች ላይ በቃ እቺ ቂሊንጦ እንገናኝ ምናምን ይልሃል። አዋቂ መሆናቸው መሰለኝ እንደዚህ አይነት ሰዎች ኮሜንት የሚያደርጉት ነው። ትክክል አይደለም ነው ማለት ሰው የራሱ ሐሳብ አለው አይደል? የሚያሳስር ሐሳብ አይደለም የምታነሳው ሐሳብ የጥላቻ ንግግር ቢሆን ወይም ደግሞ አንድን ግለሰብ በደንብ አድርጎ የሚሰድብ የሚያጥላላ የሌለውን ማንነት የሚሰጥ አይነት ከሆነ ሊያሳስር ይችላል። ነገር ግን ሁላችንም የምንስማማበትን ሐሳብ ይዘመታ የሚያስፈራ ነገር አለ። ምርቀት ትሄዳለህ ለነዚህ ሐሳቦች? እኔ እንዳልኩክ ነው። እኔ የኛ ትውልድ መፍራት ካለበት መፍራት ያለበት እግዚአብሔርን ብቻ ነው እና እግዚአብሔርን መፍራት የጀመረ ቀን ደህና መንግስት ይመጣል። እኔን ነው የማምነው። ሁሉም አሁን እንደ ግል የግል ጉዳያችን ነው አሁን ደህና መንግስት እንዳይኖረን የሚያደርገው በግል መንፈሳዊ ህይወታችን የተመታ ምናምን ስለሆነ በዛ ምክንያት ያው ቀሽም መንግስቶች መተው እንደፈለጉ ይገርፈው ይሄዳሉ። ይሄ ነገር ያናደኛል። ግን ምንም እንደማያመጡ ግን አውቃለሁ። ምንም እንደማያመጡ ስለ ያው ቢበዛ ያስራል ቢበዛ ቢገል ነው። የተለየ ነገር የለውም። ያልታሰረና ያልሞተ የለም ዓለም ላይ። እነዚህ ነገሮች ሐሳቤን እንድገልጽ ወይም እንዳልገልጽ የሚያደርጉኝ ነገሮች አይደሉም። አንተ ሐሳብህን እስከ መታሰርና እስከ መሞትም ድረስ እሱ ነው እኮ ዓለም ላይ ሐሳብ ያን ያህል ኮሚትድ ዛት ያንን ነው የምለው ወንድሜ። ዓለም ላይ በሐሳቡ ያልታሰረና ያልሞተ የለም። በእኔ የሚጀመር ነገር አይደለም። የኔ ሐሳብ ካልጣመው ሊገለኝ ይችላል። ይመቸው የኔ ገዳይም ይሞታል። በእውነቴ ነው የምልህ ካስተመቸው እሱ ነው የምልህ መሞት አይቀርም ያም ሰውዬ ምንም ጥያቄ የለውም። ሞት ሁላችንም እኩል ነው የሚያደርገን። ግን የሆነ ሐሳብ አለ ሀገሬ እንደዚህ ብትሆን ብለህ እየተመኘህ እስከ መቼ ካልተናገርከው መቼ ልታወጣው ነው? ሁሌ ተቃጥለህ ደግሞ አይሆንም። ስለዚህ መተንፈስ መቻል አለብህ። እኔ በስራዎቼ ላይ መተንፈስ ስለምፈልግ ነው የማወራው እንጂ እኔ መታሰር ጉጉት ኖረኝ አይደለም። ወይ እንደዚህ አንዳንድ ሰው እንደዚህ ያደርጋል። ይቀጥራል እኮ ነው ቃሊቲ እንገናኝ ምናምን ይላል። ቂሊንጦ ነው ምናምን እንደዚህ እንገናኝ ምናምን ይላል። ልክ አይደለም ይሄ ሰውዬ። ወይ በሐሳብ መሞገት ነው ያለብህ። በቃ እንደዚህ ይሄ ነገር ትክክል አይደለም እስቲ አሳመነኝ ምናምን ነው ማለት ያለብህ። መንግስትን የማሰር መብት የሰጠው የለም። ማንም መብት አልሰጠውም ነው የምልህ። በቃ አንስቶ ወስዶ ይጨምርሃል፣ የሆነ ጊዜ አውጥቶ ይለቅሃል። ሲም አድርጎ ምናምን ተወጣለ ምናምን መብት ከማን ነው ታዲያ የሚቀበለው? ከህዝብ ነው። እኔ እኮ መብት በልመና አይሆንም። ህዝቡን ለማሰር መብት የለውም። መብት በልመና አይሆንም ነው የምልህ። እኮ መብት የሚሰጥ ማን ነው? መብት የሚሰጥ ለመንግስት ህዝብ በጣም ሪስፖንሲብል በሆነ መንገድ እንድትጠቀምበት ነው ያንን ፓወር የሚሰጥ መንግስት እንዴ። ፓወር እኮ ለህዝብ ነው አይደል? ፓወር ኢዝ ፎር ዘ ፒፕል። በትክክልማ ቢሆን ነው እናንተ የቀለዳችሁ እንደሆነ ወይስ ኢትዮጵያ አንደኛው ኮሜንት ቂሊንጦ እንገናኝ ማን ነው? ምንድነው? ስለምን እያወራን ነው? እኔ አልገባኝ። አይ ጥሩ ሐሳብ ነው ያነሳችሁት። ለምሳሌ ብዙ ጊዜ ውስጤ የሚመላለስ ጥያቄ ስለሆነ ነው። ለምሳሌ የኛ ትውልድ እንዳልኩ ነው። የኛ ትውልድ ስለ ይሄ አክቲቪሊ ወይም በንቃት ሀገሩን እያገለገለ ያለው እስከ 40 ዓመት ምናምን ያለው ሰው አለ። አሁን ሀገሪቷ ላይ እየሰራ ያለው እየነገደ ምናምን እያስተማረ ምናምን ብዙ አለ።
ከዛ ለምንድን ነው የሚሳቀቀው? ኃላፊነት ወስዶ ሀገሩ ላይ እየሰራ ነው። የራሱ መንገድ ይኖራል፣ ያስተሳሰብ መንገድ ይኖራል። እሱ መንገድ ላይ አንድ መንግስት መጥቼ እከለክልሃለሁ በቃ እንደዚህ እንድታስብ አልፈልግም ምናምን ካለ በቃ ልክ ነው እንዳይገለኝ ብለህ ወደ ቤት ከገባ አንተ ነህ በሽተኛው ነው የምልህ። እኔ በሽተኛው ሰው ነው። መንግስት ማለት ሊፈቅድልህ አይችልም። ሲጀመር ዓለም ላይ ያሉ መንግስቶች ፈቅደውልህ ይመስላል እንዴ? አይፈቅዱም እኮ። ራስህ ነው ግን መብትህን የምታለማምደው፣ ራስህ ነው የምትሰጠው እንጂ ኢትዮጵያ ውስጥ ብቻ አይደለም ነው የምልህ። ብዙ ዓለም ላይ ቻይናም ብትሄድ የመናገር መብት እንደምታስበው አይደለም። ያደጉ ሀገሮች አውሮፓን ብትሄድ እንደፈለክ ልታወራ አትችልም ነው የምልህ። አለ ገደብ አለው። እዚህም ሀገር ይብሳል ነው። እዚህ ሀገር በጣም ልትባል ትችላለህ ነው እንጂ የሚፈቀር ነገር አይደለም። እና መብት ደግሞ በልመና አረ እንደው መብቴን ምናምን የምትለው ነገር አይደለም። በቃ ትናገራለህ፣ መናገር ካለብህ ትናገራለህ። ለተናገርከው ነገር ኃላፊነቱን ትወስዳለህ። አይ እኔ ንግግር አልተመቸኝም ቂሊንጦ ጨምራለሁ ካለ ወስዶ ይጨምርህ። እኔ እሱን ነው የማስበው። አዋሽ አርባም ቢሆን ወስዶ ይጨምርህ። ምንም የተለየ ነገር የለውም ነው የምልህ። እኔ እሱ ነው። ሞትም ከሆነ ትሞታለህ። ብዙ የሞት ሰዎች አናውቅም እንዴ? ባስተሳሰባቸው ብዙ አሉ እኮ ዓለም ላይ። እሱ ነው ፐርፌክት ኢትዮጵያ ምንድነች? ምን አይነት ስትሆን ኢትዮጵያ አሪፍ ሆነች ምትል? ፍቅር ካለ አሪፍ ትሆናለች። አሁን እኛ ያጣነው ፍቅር ነው። እኔ የሚመስለኝ እሱን ነው። እንግዲህ አሁን ፍቅር ነው ብር ነው ያጣነው? ኖ ብርማ ይመጣል፣ ብር ይመጣል። እሱን ነው የማምነው። ምክንያቱም ሀገሪቷ እኮ ድሃ እንዳልሆነች እናውቃለን። እውነት ለመናገር ድሃ አይደለችም። ድሃ አድርገናታል። ያሳምነኛል አላት ብዙ ነገር ዓለም ላይ አንዴ ዱባይ እኮ እንግዲህ ምን ላይ እንደሚኖሩ ያየ አይደለም እኮ ኖ እኛ እኮ ብዙ ነገር አለን። እውነት ለመናገር አይደለም እንዴ ግዴታ ነዳጅ ነው እንዴ ሀብታም የሚያደርግ? ብዙ አሉን እኛ እንዳልኩ ነው። ግን ፍቅር የለንም። ስታየው በየቦታው የሆነ ፍቅራችንን ወስደውብን የሆነ የሰጡን ነገር አለ። በቃ የሆነ መርዝ ነገር ተክለውብን ሄደዋል። እነማን እንደሆኑ ባላቅም ነው የምልህ። እና ሁሌ ጭቅጭቅ፣ ሁሌ ረብሻ፣ ሁሌ ምናምን ነው። ቆም ብለን እኮ አስበን አናውቅም እኮ። እኔ እንደዛ ነው የሚሰማኝ። እስቲ ቆም ብለን አስበህ ምንድነው የጎደለን ካልክ በቃ ፍቅር ነው፣ መዋደድ፣ እርስ በርስ መከባበር የለም። አሁን አንዱ ብሔር ከአንዱ ብሔር ይናናቃል። አንተ እንዲህ ነህ፣ አንተ እንዲህ አይኔ ምናምን ይባባላል እርስ በርሱ። ለምንድን ነው እሱ ምናምን ካልክ በቃ የሆነ እንዳናድግ የፈለጉ ሰዎች ያመጡት ሀሳብ እየተገበረ ስለሆነ ነው። ስለዚህ ፍቅር ያጣንበትን ነገር አስበህ በቃ እኛ እርስ በርስ ብንዋደድ እንደ ድሮ እንዴ ስለተዋደድን መሰለኝ አድዋን ያሸነፍነው አይደል እንዴ? ቂም ብንያያዝ እርስ በርስ ብንጣላ ምናምን እናሸነፍ ነበር እንዴ? አይሆንም። እርስ በርስ ተጣልተህ እኮ ጭራሽ ሌላ ልታሸንፍ አይሆንም ነበር። አየህ፣ ስለዚህ የሆነ ፍቅር ነበረ ማለት ነው። ከዛ በኋላ የሆነ የመጣች ነገር አለች። የሆነ ሲያዩት ምናልባት የውጭዎቹ ተጽዕኖ በቃ ሲያዩት አይ እነዚህ ሰዎች በጦርነት ምናምን ሳይሆን የምናሸንፋቸው የሆነ የሚገርም ሪሌሽን አላቸው እርስ በርሳቸው። ስለዚህ ያን ነገር እንበጥሰው አሉ። በታሪክ በካርታ በምን ምናምን በትምህርት ፖሊሲ ምናምን መጡብን። ከዛ በኋላ እንደምታየው ዱቄት ሆነን አረፍ ነው እንጂ ኢትዮጵያ የሀብት ችግር አለባት ብዬ አላምንም። በጣም ብዙ ሪሰርች ማድረግ ትችላለህ ኢትዮጵያ ውስጥ። ሌላው ዓለም የሚቀናበት ኢትዮጵያዎች ምናምን የሚያስብል አለ። ግን የት አድርገህ እንዴት ትበለዋለህ? እንዳልኩ እንዳያስበሉን አድርገው ሰሩን። አሁን አየህ በትምህርቱ እንዳልኩ በኑሯችን ታሪካችን በማዛባት ያንን ነገር እርስ በርስ የሆነ ነገር ሰጡና ፍቅራችንን አጣን። አሁን ያለንበት ነገር እንትን አይደል። እኔ የምረዳው እንደዛ ነው።